ሰላም በድንጋጤ መንታ ልጅ ወለደች። እንግዲህ ትወልዳለች ተብሎ በጉጉት የምትጠበቀዋ ሰላም እንዲሁም ደግሞ የመጀመሪያ ልጅን መጨረሻ ማሳ ላይ ወደ ሆስፒታል ያልሄድም ብላ እንግዲህ ለብዙ ጊዜ ስትከራከርም ነበረ። ደረጀ እንግዲህ ስለ ትክክለኛ ልጇና የመጀመሪያ ልጇ ለሆነችው እንዲሁም ዳጣ ማንና እንዴት እንደሆነች ሊነግራትም ተዘጋጅቷል። ታዲያ በዚህ መካከል እንግዲህ ሰላም ሰፍ ብላ እየጠበቀችው ነው። ምክንያቱም ልጇ የት ናት ብላ ስታፋጥጠውም ነበረና ደረጀም እንግዲህ በመጨረሻ ወስኖ ሊነግራት ሄዷል። ታዲያ እንግዲህ ልጅሽ በህይወት አለች፣ እሷም ታቅሻለች፣ አንቺም ታውቂያታለሽ። ነገር ግን ደግሞ እናትና ልጅ እንደሆናችሁ አትተዋወቁ እና አሁን የምነግርሽን ነገር በሚስጥር ከያሽውና ለማንም አልናገርም ብለሽ ቃል ምገቢ ከሆነ ልጅሽ ማን እንደሆነች ልነግርሽ እችላለሁ ይላታል። ሰላም እንግዲህ እስከ ዛሬ እኮ ይሄን ሁሉ ሚስጥር ይዤ የኖርኩት ቃል ገብቼልህ አይደለም፣ ዝም ብዬ ነው። ሚስጥር ከሆነ ሚስጥር ነው ትለዋለች። ታዲያ ደረጀ አይ እስከ ዛሬ በእርግጥም ጠብቀሻል፣ አንቺ ለሚስጥር ታማኝ ነሽ። ግን ደግሞ ሚስጥር ማለት ከአንድ ሰው አፍ ወጥቶ ከሁለተኛ ሰው ደረሰ ማለት በእርግጠኝነት ወደ ሶስተኛ ሰው እንደሚሄድ እርግጥ ነው፣ ይሄዳል። ሚስጥር ሆኖ አይቀርም በሁለታችን መካከል። ስለዚህ የምነግርሽ ነገር ማንም ሰው ማወቅ የለበትም ይላታል። ሰላምም እንግዲህ ስለ ልጇ ማወቅ ስለምትፈልግና ምንም እንኳን እናቷ እንደሆነች እንዳትነግራት አስጠንቅቆ ቃል ቢያስገባትም እሺ ብላ ለማወቅ ተዘጋጅታለች። ታዲያ እንግዲህ አቶ ደረጀ ተዘጋጅቶ ሊነግርበት በነበረበት ቅጽበት ውሃ ትመጣና ታቋርጣቸዋለች። ውሃም እንደተለመደው አበጌ ልካትም ነበረ ወደዛ ወደ ኪችን እንዲሄድ ያደረገችው። ሂጂና እስኪ አባዬ ምን እያደረገ እንደሆነ የተሽ ነገር በሚለው ስበብ አበጌ ልካትም ነበር። ታዲያ በዚህ ቅጽበት እንግዲህ ወደ ኪችን ስትመጣ ውሃ አያቸውም አመላክቷታል። እንግዲህ ደረጀ ሰላምን አቅፏት ሲያባብላት ነበር የደረሰችው። እንደገና ደግሞ በጣም እያለቀሰችም ነበር። በዚህ ቅጽበት እንግዲህ ውሃ ያሰበችው ነገር ሰላምን ደብድባት ነው የሚል ግምትም ነበራት። ታዲያ ደረጀን በጣም ክፉኛ ተቆጣ። ከዚህ ምን ትሰሪያለሽ? ምን ልታረጊ መጣሽ? የሚል ጥያቄ ቢጠይቃትም ውሃ ግን አባቴ ሰይጣን ወል ብላለች እኮ እናቴ፣ በቃ አለቀልኝ ትልና ደብድባህና አይደል እያለች አባቷን መከራከር ጀመረች። እሱ ተናዶ እያየችው ዞር በልልኝ ዞር በልልኝ ብላ ተረወይ ሊሰማው እንደምንም እንግዲህ ጮባት። ውሃም ከዛ አካባቢ ራቀችላቸው። ታዲያ በዚህ ቅጽበት እንግዲህ ውሃ ፈርታ ስለነበረ ለአበጌት ሄድና ሰላምን እኮ አባቴ እየደበደባን ነው እና እያለቀሰኝ ነው ትላታለች። ምን ትልና እንግዲህ አጅሪት የላከቻት ልጅ እንግዲህ ጥሩ መረጃ ስላቀበለቻት ቀስ ብላ እንግዲህ እሷ መንሾካሾካን ቀጠለች። እንግዲህ ደስ የሚለው ነገር ሚስጥራቸውን እንግዲህ ሲነግራት ወይም ደግሞ ሲያወራት ለሰላም አልሰማችም። ምክንያቱም ደረጃ በእርግጠኝነት ጠርጥሮ ነበረ። ውሃን ከላከቻት አሁን ውሃ ያየችውን ነገር ሄዳ ትነግራታለች። ከዛ አበጌ ትመጣለች ትከታተለኛለች ብሎም ነበር ያሰበው። ስለዚህ ውሃ ወዲያውኑ ከሄደች በኋላ እንግዲህ አበጌ ናት የተተካችው። ስለዚህ ግድግዳ ለግድግዳ እየተጠጋችም ሳለ እጇን እንግዲህ ይዛታል ማለት ነው። በዚህ ቅጽበት እንግዲህ በጣም የደነገጠችው አባዬ ምን አደረግኩ ይቅርታ የተለመደ ሆኗል። እንግዲህ ከአበጌ በጥፋቶቿ የማታምነው እንዲሁም ደግሞ እንደው ምንድን ነው ይህን ያክል የአባትሽ ፈተና የወርሽው እያለ በጣም ሲጠይቃት ነበረ። ለምንድን ነው ይህን ያክል እንደ ጠላት የምታይኝ? እኔ እኮ ማኖርሽ ድልቅቅ ፏ ዘንጥ አድርጌ ነው። ምን አጥፍቼ ነው? እንደው ማርታ ባለቤቴ እንኳን ይህን ያክል አንቺ የምትጠረጥሪኝ ያክል ሰላም ራሱ አጠረጥረኝም፣ ማርታ ራሱ አጠረጥረኝም። ቆይ ምን ባደርግሽ ነው የሚሻለሽ? በማለት ያፋጣታል። እንግዲህ አበጌም እንደተለመደው አባዬ ይቅርታ እኔ እኮ ምንም አላጠፋሁም ከማለት ውጭ ሌላ ምንም እየተናገረች አልነበረም። ታዲያ ደረጀ ቆይ አሁን አንቺ ሁሉን ነገር የምትሰሪውን ማላቅ ነው የሚመስልሽ? ዝም ስልሽ እኮ የውሸት በቃ እየማልሽ ያመንኩሽ ይመስልሻል እንጂ እኮ አውቃለሁ ምን እንደምትሰሪ ይላታል። እያንዳንዱ ያደረገችውን ነገር ዘረዘረላት። መኪና ውስጥ የድምፅ መቅጃ አስቀምጠሽ እንደነበር አውቃለሁ። ውሃንም የመኪና ቁልፉን አምጪልኝ እንዳልሻት አውቃለሁ። ግን ይህን ሁሉ አውቄ እንኳን ምንም ነገር አላልኩሽም። ምክንያቱም መጨረሻሽ ምን ይሆናል ብዬ ጠብቄ ነበረ። ግን አንቺ እንኳን ልትሻሻይ ከቀን ወደ ቀን ይሄ ድርጊትሽ እየከፋና እየባሰበት መጣ እንጂ ዝም የምትይ ሰው አይደለሽም። ምን ላድርግሽ ይላታል። እሷም እንግዲህ እሺ ታዲያ ምንድን ነው አሁን የምትፈልገው ነገር? እንደው ለምንድን ነው ይህን ያክል ያሳሰበሽ? የኔ ችግር ምንድን ነው ማወቅ የፈለግሽው? ብሎ ደረጃ ያፋጣታል። እንግዲህ ከዛ ጋር አበጌ ምንድን ነው ስለኔ ማወቅ የፈለግሽው? ሚስጥር እኔ እነግርሻለሁ።
ይህን ሁሉ የድምፅ መግጃ ከምታስቀምጭ እያንዳንዱ ለምን እኔ አልነግርሽም? የምትፈልጊውን ነገር ለምን በግልጽ አትጠይቅኝም እና አልነግርሽም ነበር ያላት። እንግዲህ አበጌ በዛ ቅጽበት እኔ ትናገራለች ብዬ ነበረ። የምፈልገው ስለአንተ ሚስጥር ነው፣ ስለ ዳጣ ማወቅ ነው ብዬ ብላ የምትነግረው ነበር የመሰለኝ እኔ በበኩሌ። ምክንያቱም ለእናቷ ሲሆን እንግዲህ ፊት ለፊት ነው የምትጋፍጣት፣ አባቷ ሲሆን ደግሞ ይቅርታ ከማለት ውጭ ሌላ የምትጋፍጠው ነገር የለም ይመስለኛል። እንግዲህ እሷ አባቷን በጣም ትፈራዋለች። እዚህ በፊትም ገርፋት ስለነበረ እንግዲህ ይገርፋለሁ ብላ ነው የምታስበው። ስለዚህ ብትነግረው ኑሮ እንደው በቃ ዳጣ ማን እንደሆነች ለማወቅ ነው ያንን ካሜራ ቅጅ ያስቀመጥኩት። ስለዚህ እርግጠኛ ነኝ ማነች ንገረኝ፣ እኔ ለማንም አልናገርም ብላ አባቷን ብትጠይቀው በእርግጠኝነት ደረጀ በቃ እህትሽ ናት ብሎ የሚነግራት ይመስለኛል እንግዲህ ሳስበው ያው እየፈለገች ያለችውን ነገር እኔ እነግርሻለሁ ጠይቂ በግልጽ አይደል ያላት። ስለዚህ ብትጠይቀው ኑሮ እሱ ይነግራት ነበረ፣ ግን ፈርታ ዝም ነው ያለችው። ከዛ እንግዲህ ሲጫጫው አይታ ያው ናታንም ወደ ውጭ ነበር፣ ወደ ውስጥ ለመግባት ሲሞክር ውሃ እባክህ አትግባ በጣም ተናዷል አባዬ እንግዲህ እየደበደባቸው ነው ትላለች ማለት ነው። እንግዲህ እሱም እኔ አንቺን አላምንሽ የሚልና እውነትም ሲሄድ እንግዲህ ሁላቸውም ተቆርፈዋል። ሰላምም እንግዲህ ሰፍ ብላ በነበረበት ነው እንደው መታ ያቋረጠቻት። ምክንያቱም ስለ ልጇ በጣም ጓጉታ ነበር ለማወቅ። በዛ ቅጽበት እንግዲህ ተናዶ ሊመክራት ነው ወደ ላይ የሄደ። ከዛ ናታን መጥቶ አባዬ ደህና ነው ወይ ሲለውን ደህና ነኝ በኋላ እናወራለን ይላትና ጥሏት ይሄዳል ማለት ነው። እንግዲህ ያው የጠረጠረችው ደግሞ አበጌ ምንድን ነው የእናቴን እግር ጠብቆ ለምንድን ነው አባቴ ኪችን ሄደው በሚል ሳግታ ነበረ። ከዛ ደግሞ ውሃ ራሱ ዛሬማ ጠርጥረዋለች። ውሃ ራሷ ሳትጠረጥር አትቀርም። ምክንያቱም እማዬ የለችም ከዚህ ምን ትሰራለህ አንተ ራሱ ኪችን ብለዋለች። እና እንግዲህ ኪችን ነበረ ከሰላምዬ ጋር ብላ ከነገረቻት ወይዘሮ ማርታ ደግሞ ምን እንደምታደርግ ከባድ ነው። ወይዘሮ ማርታም እንግዲህ ቆየት ብላ ወደ ቤቷ ተመልሳለች። እንግዲህ እስከምትመጣ እናቴ ያልገባም ብላ ውሃ ግቢ ለግቢ ስትንጎራደድ ነበረ። እንግዲህ አጀሪትም ኩርትም ብላ የጠበቀቻት ወደ ሳሎን ስትገባ መሆነች ነው ደግሞ ዛሬ እንደዚህ ኩርትም ብለሽ ያገኘሁሽ ስትላት አባቴ ነው በቃ አይወደኝም የሚል እንግዲህ ድምዳሜ ያቀረበችላት አበጌ ለእናቷ። አንቺሽ ግን አባሽ እንደ ጠላት አትዩ ያልኩሽ ስንት ጊዜ ነው? ድልቅቅ አድርጎ እኮ የሚያሮርሽ እሱ ነው። የምጠጪው ከልጅነት እስከ እውቀት ድረስ ከአዳ ለምንድን ነው የነክል የምጠረጥረው? እባክሽ አክብሪው እያለቻት ነው። እሷ ግን በቃ ፈዛለች። ከዛ ደግሞ አንዱ ሰው ቁም ነገር እያወረቻት ምን ብትል ጥሩ ነው? ድመት መጣች፣ ድመቷ መጣች ትልና እንግዲህ እናቷን ታስደነግጣታለች ማለት ነው። ጭራሽ አለች ማለት ነው ሚስጥራችን እኮ ሰምታ ታወራ ይሆናል ድመቷ ተላላኪ ትሆናለች በማለት እንግዲህ የገባችውን ድመት ለማስወጣት ሸርንጉድ ስትል ነበር። ያው በእርግጥም መጠንቀቅ ጥሩ ነው ብላ ነው። ምክንያቱም አንዳንድ ድመቶች እኮ ካሜራ ያው ሊያስሩ ይችላሉ። የሰለጠኑ ድመት ከሆኑ ደግሞ ይናገራሉ ብላ ነው እንግዲህ። ሆኖም እንግዲህ ለማንኛውም የናታንን ነገር እንዳረሹ እናቴ ትልና ታሳስባታለች። እናትም እንግዲህ አባትሽ ጠይቆን ነበር ናታን ግን እሱ አልወድሽም ብሏል። እንግዲህ በራስሽ ድል ደግሞ ከተሳካ የራስሽ ጉዳይ እያለችን እንግዲህ አስገድዳ ልታገባው አስባለች። እንግዲህ ይቻ በጌ መዘንዶ መጦባታል። እንግዲህ ናታንና ያው በጣም ስለ ፍቅራቸው እየተገላለጹ ከዛ ግቢ ብለውም እያወሩም ነበር ስለ አንዳንድ ሚስጥር። ግን እንደው ይሄ ሚስጥር እትዬ ብትሰማ ምን ታደርጋለች ምናምን ስትለው በእርግጠኝነት ትፈታዋለች በአንድ ቃል። ምንም በቃ እዛው ትጠረጥር ነው የምትፈታው አባዬን ነው ያለው። እና ዳጣ ደግሞ አሳስቧታል የደረጀ መጨነቅ በሷ ምክንያት እንደሆነ ገብቷታል። ግን ደግሞ ምንም አታደርግለትም። ያለው አማራጭ እንግዲህ እውነቱን ተናግሮ መጋፈጥ። እንግዲህ አሁን ሁለት ሚስጥር ወጥቷል። ናታን ደግሞ አሁን የአባቱን ሚስጥር እንግዲህ ይሰማል ብለን እንሰማለን እንጠብቃለን። አሁን ዳጣ አንድ ትልቅ ሚስጥር ነግረዋለች። ከዛ ደግሞ ሰላም የነገረችው ነገር አለ። ስለ ሰላምም እንግዲህ አብዝታ እኮ እየጠየቀች ነው እያለ የተለያየ ምንጮች ይሰጣታል። በእርግጠኝነት ግን ናታን እንደዚህ ስለ ሰላምና ስለ ዳጣ እያነጻጸረ የሚሄድ ከሆነ ሰላም ትክክለኛ እናቷ እንደሆነች የሚያውቅና ከዛም በኋላ እኔ ሳስበው ግን እናትሽ የምትመስለኝ ሰላም ናት ብሎ ሊነግራት ይችላል። ያው በእርግጥ ዳጣ ትወዳታለች፣ እንደምትወዳት ነው በቃ የምታውቀው ሚስጥረኛ እንደሆኑ ነው። ግን ደግሞ እንደዚህ አይነት ሀሳብ ይመጣል ብዬ አስባለሁ እንግዲህ ወደፊት። በመጨረሻም ዛሬ እንቅልፍ አልተኛም በቃ ካልነገርከኝ ትልና ሰላም ትደውልለታለች ለደረጀ። ደረጀ ኧረ እባክሽ ተይ ልጆች አሉ ሚስት ያለ እባክሽ ቢላት ኧረ ወይ ፍንክች። ምክንያቱም በቃ ሳለቅ አልተኛም ብለዋለች። ዛሬ እንቅልፍ አልተኛም ነው ያለችው። ደግሞ ሲጀመርም እንደው ከፈለግ የት ነህ ልምጣ አለችው። እንግዲህ የት ነህ በቃ አለበት ራሱ እመጣለሁ የምንነግረኝ ከሆነ
ደረጀም ምሽልና ይነግራታል። ከዛ ሻርፕ ለብሳ እንግዲህ ተሸፋፍና ነው የወጣችው። ታዲያ በዚህ ቅጽበት እንግዲህ የሆነ ሰው ሳያት አይቀርም። መኪና ውስጥ ገቡ። ተዘጋጅ፣ ተረጋጊ፣ ልነግርሽ ነው ይላታል። ሰላም እየጠበቀችው ነው እንግዲህ ሰፍ ብላ። እሺ ይኸውልሽ መጀመሪያ ቃል ትገቢያለሽ። መጀመሪያ ለማርታ እውነቱን እስከምነግራት ከኔ አፍ እስከምነግራት ድረስ ለማንም መናገር የለብሽም። ለልጅሽ ራሱ ልጅሽ እንደሆነች ማወቅ የለባትም ነው ያላት። ራሷ ብቻ አውቃ ግን ደግሞ እንድትንከባከባት ማለት ነው። እና የጠረጠርኩት ነገር እውነት ነው እንዲህ እያለች ነበረ እንግዲህ ዳጣ ልጇ እንደሆነች ጠርጥራለች ማለት ነው። ስለዚህ ልጅሽ አዎ ዳጣ ናት ይላታል። እንግዲህ ዳጣ ናት ስላት በዛው ነው እንግዲህ ራሷን ፌንት የወሰዳት። በጣም ደንግጣ እንግዲህ ራሷን ስታን ያለችው መኪና ውስጥ እንግዲህ ደረጃም ወደ ሆስፒታል ተሯሩጦ እየወሰዳት ይገኛል። በእርግጠኝነት እንግዲህ ሰላም ትወልዳለች ብዬ አስባለሁ በዚህ ቅጽበት፣ ምክንያቱም 9 ወር ገብታለች። መጨረሻው ምን ሊሆን ይችላል? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ